ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ባላችሁበት ሰላም ጤና ፍቅር ይብዛላችሁ። እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ባላችሁበት ሰላምና ጤና ፍቅር ይብዛላችሁ እያልኩኝ ለቤቴ አዲስ ሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ከኔ ጋር ቤተሰብ ሆኖ አበረታቱኝ ውዶችዬ። ኢትዮጵያ ውስጥ ስንኖር ያው አንዳንድ ጊዜ ላይ ቅቤ እየተቀባን ጸጉራችንን የራስ ቅላችንንም መንከባከብ ግድ ይለናል። ዛሬ ላይ ቅቤ ሊቀባ ነው። እረፍት ቀን ነው፣ ቅዳሜ ነው እና ቤት ነው የምውለው። ሌላ ቀንም በእርግጥ ቤት ነው የምውለው፣ ግን ቢሆንም ዛሬ ደግሞ እስቲ ቅቤ ሊቀባ አልኩኝና ጸጉሬ ከዱባይ ከመጣሁ ወዲህ በጣም ነው የሚበጣጠሰው። እንትን አይበጣጠስም፣ ከነስሩ ነው የሚነቀለው። እየተነቀለ ትንሽ እያለቀ ነው። ምን እንደማድረግ እንዳለብኝ አላውቅም። አሁን እንዲህ ሊሆነ ነው ያለ። ስለዚህ ዛሬ ሁላችንም ከተገኘ ማለት ነው ከተገኘ ቅቤያችንን እየተቀባን ራስ እያደረግንን ማለት ነው እና እንትን እንላለን እላቸዋለሁ ውዶችዬ። በእርግጥ ቅቤ በጣም አሪፍ ነገር ነው ለፀጉራችንም ለራስ ቅላችንም በጣም አሪፍ ነው። ስለዚህ ዛሬ እኔ እስቲ ቅቤ ለቅለቅ ላድርግበት ተለቅቄ ልዋል እላችኋለሁ። ከእኔ ጋር ቅቤ ተቀቡ እላችኋለሁ ውዶችዬ። ኢትዮጵያ ከመጣሁኝ ወዲህ ግን ያው ምን እንደው ምን ይሁን ምን አላውቅም፣ ብዙም ጭንብል ፀጉሬ ጥሩ አይደለም። በፊት አይነቃቀልም፣ ምንም አይለኝም ነበር። አሁን በጣም ይነቃቀላል፣ ያሳክከኛል። መፍትሄው ምን እንደሆነ ባላውቅም ማለት ነው። እና እንደዚህ ደግሞ ቅቤ ስንቀባ ትንሽ አሪፍ ይሆናል ብዬ አስባለሁ። ወይ ቤተሰቦቼ፣ እህቶቼ በተገኘ አጋጣሚ አንዳንዴ በወርም ይሁን በሁለት ወርም አልፎ ቢሆን ቅቤ ስንቀባ ለራስ ቅላችንም ለራሳችንም አሪፍ ነው ብዬ አስባለሁ ውዶቼ። ስለዚህ እኔ ቅቤን እንጥች እያደረኳት ነው እላችኋለሁኝ። አቤት አቤት ደስ ሲል የምር ማለት ነው። ማርያምን በጣም ነው ደስ ሲል ዘና የሚያደርገው አናትን ራስ ያደርጋል። ለፀጉርም ጥሩ ነው፣ ለጥንካሬ ዛሬውን ይወፍራል። ይሄ ነው እላችኋለሁኝ። እኛ ስናድግ እንዲህ ቅቤ እየተቀበል ነበር ያደግነው ድሮ ማለት ነው። አሁን ነው እንጂ እንዲህ የሆነው ድሮ እናቶቻችን እየቀቡልን ከእቤት ውስጥ ወተት ምናምን ስለምኖር እንዲህ እየቀቡልን ነበር ያደግነው። አሁን ግን ያው እኔ ከብት የለኝም፣ እንዲኖረኝ የጸልዩልኝ ፈጣሪ እንዲሰጠኝ እላቸዋለሁኝ። እና በነገራችን ላይ ብዙ ጊዜ ስደት ላይ ስንኖር ከሀገር ውጭ ስንኖር አናገኝም። አሁን ደግሞ ኢትዮጵያ ስንመጣ በተገኘ አጋጣሚ በሁሉ መቀባት ነው፣ እራሳችንን መንከባከብ ነው እላችኋለሁ ውዶችዬ። ፀጉሮቻችንን ፏ እያደረግን እራሳችንን በቤታችን ውስጥ ሆነን ወይኔ ደስ ሲል እንዴት ደስ እንደምል አጠይቁኝ ጌታ። ወይኔ በቀለም ያው የተጎዳ ይመስለኛል። ቀለም ይጎዳል። በእርግጥ ለእኔ አይስማማኝም ብዙ ጊዜ። ከዚህ በፊትም የሆነ ድሮ ከዚህ ከኢትዮጵያ ውስጥ እያለሁ ተቀብቼ ነበረ። ከዛ አልተስማማኝም ነበረ። በእሱ ምክንያት ይሁን በምን ምክንያት አላውቅም፣ የምነጋገርበትን ምክንያት በጣም ነው የምነጋገረው በነገራችን ላይ በጣም ማለት ነው። እና እላቸዋለሁ እስከ ጫፉ ድረስ እንዲህ አድርጌ
ማርያም እንዲያ ማሳጅ እያደረግን እና ይሄን እያወሩ እናንተ ለቤት አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። የምትፈልጉት እንዲያሳያችሁ የምትፈልጉት እኔን ለማበረታታት በቅን ልቦና ልታበረታቱኝ የምትፈልጉት ቪዲዮዎችን እያያችሁ አበረታቱኝ። ኮሜንታችሁን አስቀምጡ። እንዲህ ብትሰሪ እንዲህ ብታደርጊ የምትሉት ነገር ያው ኢትዮጵያ ከመጣሁኝ እንደነገርኳችሁ 9 ወር ሆኖኛል። ስራ የለኝም፣ ቤት ውስጥ ነው ቁጭ ያልኩት። ስለዚህ አበረታቱኝ። በቃ እኔ ከእናንተ የምፈልገው እንደዚህ ቪዲዮዎችን እያያችሁ አበረታቱኝና እስቲ ቢያንስ ሌላ ብታጡ ቪዲዮዎችን ስታዩልኝ ለእኔ ጥሩ ነው ብዬ አስባለሁ ውዶችዬ። የኛ አበሻ ቅንድብ ስላለው መልካምነት ለራስ ነው። ሌላ ነገሮችን ሌላ አንዳንድ ነገርን በምታዩበት ሳለ ምናምን እስቲ እኔንም እያለፋችሁ ቢሆን ቪዲዮዎችን እያያችሁ ለጓደኞቻችሁ ሼር እያደረጋችሁ አበረታቱኝ እላችኋለሁ ውዶቼ። ለቤቴም አዲስ የሆናችሁትን ሰብስክራይብ እያደረጋችሁ ላይክ ሼር እያደረጋችሁ ከእኔ ጋር ሆኑ። ለወደፊት ብዙ ነገር እንሰራለን። ያው ለጊዜው ባልሰራም ለወደፊት እንደ እግዚአብሔር ፍቃድ እሰራለሁ ብዬ ተስፋ አደርጋለሁ። ብዙ ህልም አለኝ ባጀት ሲገኝ ለመስራት የሚፈልገው። ሁላችሁም ደግሞ ከሀገር ውጭ ሆናችሁ ያላችሁ ወንድም ሆነ ሴት እህቶቼ ብር ካላችሁ ኢትዮጵያ ላይ ስራ አለ። የሰው ሀገር የሰው ነው። የሰው ሀገር እኛ መቼም አሳርፎን አያውቅም። ለጊዜው ብናገኝበትም ለጊዜው ምንም ብናደርግበት የሰው ሀገር የራሳችን እንደ ራስ ሀገር ሊሆንልን አይችልም። ስለዚህ ቤተሰቦቼ ብር ካላችሁ በሀገራችሁ መሬት ግዙ፣ ቤት ስሩ። እህቶቼ ወንድሞቼ፣ ብዙ ወንድሞቼ ሳውዝ አፍሪካ ላይ የምትኖሩ አላችሁ። አብሶ የደቡብ ክልል፣ የዱራሜ፣ የሀዲያ፣ የከምባታ፣ የወላይታ ከሁሉ ከብዙ ብሔሮች ማለት ነው። አላውቅም፣ አብዛኛውን ጊዜ የሚሄዱት እነሱ ናቸው ብዬ ነው። እና ከነዚህ ብዙ ወንድሞቼ እንደዚህ ሰው ሀገር የምትኖሩ አላችሁ። እናንተም እንደ እግዚአብሔር ፍቃድ በሀገራችሁ ካላችሁ በሀገራችሁ የተለያየ ነገር መሬት ገዝታችሁ ቤት ሰርታችሁ ተለውጣችሁ ባላችሁ መታችሁ በሀገራችሁ ተሰብስባችሁ እንድትኖሩ ምኞቴ ነው እላችኋለሁ ውዶችዬ። አትሞኙ፣ ሰውንም ደግሞ ብዙ አትመኑ። ለእናንተ ያላችሁ ነገር ነው የሚያከብራችሁ። ገንዘብ ካላችሁ መስራት ትችላላችሁ። ገንዘብ ካላችሁ መውጣት መግባት ትችላላችሁ። ገንዘብ ካላችሁ ማንኛውንም ነገር መድረግ ትችላላችሁ ከእግዚአብሔር በታች ማለት ነው። የመጀመሪያ የስኬታችን ምንጭ እግዚአብሔር ሲሆን ግን ሆኖ እኛም ደግሞ ያለንን ነገር ሰብሰብ አድርገን ስንይዝ እግዚአብሔር ይረዳናል ብዬ አስባለሁኝ። እና ይሄ ነው እላችኋለሁ ቤተሰቦቼ። ለማንኛውም ለፊትም ጥሩ ነው ተብሏል እና ስለዚህ ይሄን ይመስላል። ስለዚህ ሁላችሁም እንትን እያላችሁ ውዶቼ ያላችሁትን ሴቭ እያደረጋችሁ ራሳችሁን እንድትጠብቁ ሰርታችሁ ለመለወጥ ደግሞ አገራችሁን ለማምጣት እንድታስቡ። ገንዘብ የሌላችሁ እንዳትመጡ። እኔ ገንዘብ ሳልይዝ ነው የመጣሁት ከዱባይ ስመጣ ትርፍ ብር ሳልይዝ ነው የመጣሁት። ባዶ ማለት በቃ ምንም ገንዘብ ሳይኖረኝ የመጣሁት። ስለዚህ አሁን ምንም መስራት አልችልም። ገባችሁ? ምንም ነገር ገንዘብ ያለው ሰው መንቀሳቀስ ይችላል፣ መስራት ይችላል፣ ስራ መፍጠር ይቻላል። ስራ ፈጥራችሁ
እና ቤተሰቦቼ ይኸው ፊቴንም ተቀብቻለሁኝ። ምንም አደርገኝም። እኔ ሽታው አይረብሸኝም። አንዳንድ ሰው የማይፈልግ ሰው አለ። ለማትፈልጉት ያው ምንም ማድረግ አይችልም፣ ለማትወዱት። እኔ ግን ያው ምንም አያደርገኝም። ቅቤውን ስላጠብኩት በውሃ በደንብ ወተት የለውም ሙልጭ አድርጌ አድርገዋለሁኝ። ከዛ እንዲያርጌ ቆይቼ እታጠባለሁኝ እላችኋለሁ። ይሄው ፏ አድርጎኛል ቤተሰቦቼ። ይህን ይመስላል እንግዲህ። ፀጉሬን እንደ እየመለጠ ነው እንግዲህ። አይ ያው ምንም ማድረግ አልችልም። እወዳችኋለሁ፣ አመሰግናችኋለሁኝ። ለቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ አድርጉ፣ ሼርም አድርጉ፣ አበረታቱኝ። ከእኔ አትራቁ፣ አግዙኝ፣ አበረታቱኝ እላችኋለሁኝ። እኔ ከእናንተ የምፈልገው ቪዲዮዎችን እንድታዩልኝ ነው ቤተሰቦቼ። ይህን ይመስላል። ስደት ላይ ያላችሁትን እግዚአብሔር በሰላም ጠብቆ ለሀገራችሁ ያብቃችሁ። እኛንም ኢትዮጵያ ያለነውን እግዚአብሔር ሀገራችንን ሰላም አድርጎ ፍቅር አድርጎልን ያምረን እላችኋለሁ። እወዳችኋለሁ። በጣም ነው የምወዳችሁ።